ስማ በወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከዛቲ ሰዓት። የአባቶቻችን አምላክ እስከዚህ ሰዓት ያደረሰን ስሙ ለዘላለም የተመሰገነ ይሁን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ደብረ ብርሃን በመንዝ ጌራ ምድር መሃል ሜዳ ወረዳ ቤተ ክህነት ስር በ014 ቀበሌ ተስፎ መንጠር በሚባል የአዲስ ደብረማዊ ቅዱስ ሚካኤል እንደዚሁም ብዙ ታቦታት ያሉበት እነ መድኃኔዓለም ክርስቶስ፣ ቅዱስ ገብርኤል፣ እመቤታችን ያሉበት ቤተክርስቲያን ጥንታውያን እና ቀደምት መሆኑ ይታወቃል። ነገር ግን ይህ ቤተክርስቲያን ብርቅዬና ድንቅዬ ቅርስ ያሉበት ታላላቅ አባቶችን ያፈራ አቆይተው ለኛ እስካሁን ድረስ አስረክበውናል። እኛም ደግሞ በቀጣይ ህዝቡን እያገለገልን እስካሁን ትንሰራ ቆይተናል። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንግዲህ የአዲስ ደብረማዊ ቅዱስ ሚካኤል ቤተክርስቲያን እና ቅድስት ክርስቶስ ሰምራ ያሉበት ቤተክርስቲያን ይሄ ሲሆን የአባቶቻችንን ታሪክ ተረክበን በ14ኛው ክፍለ ዘመነ መንግስት በአፄ ይኩኖ አምላክ የተመሰረተ ሲሆን ከዛን ጀምሮ አባቶቻችን እንደተረዳነው በሰባት አለቃ ሲተዳደር እንደቆየና ለብዙ ዘመን ስለቆየ አሁን በዚህ ያለው ትውልድ በአዲስ መሰረት መስርተን በአዲስ ህንፃ መስራት አለብን። ምንም ረዳት ምንም ወገን እስካሁንም ድረስ ባይኖርንም እኛ እየጀመርነው አንድም ሁለትም ሆናችሁ ተገኙ እኔ በመካከላችሁ እገኛለሁ ባለው መሰረት በዚያ ህዝቡም ካህናቱም ጭምር ውይይት ተደርጎበት ይህን ቤተክርስቲያን ልናፈርስና ልንሰራ ተነስተናል። በዚህ በተነሳንበት ጊዜ አሁን የሰራችን ሁኔታ እዚህ ላይ ይደርሳል። ስለዚህ ጥንታዊነቱ ብዙ ብራና መጽሐፍቶች፣ ስንክሳር፣ ግብረ ሕማማት፣ ተአምረ ማርያም፣ ብራና ዳዊት፣ ስነ ፍጥረት፣ ሸንበቆ የተለያዩ መጽሐፍቶች የቤተክርስቲያን መጽሐፍቶች በብዙ የሚቆጠሩ ንዋየ ቅድሳት ብርቅዬና ድርቅዬ እየተባሉ የሚገኙበት ቤተክርስቲያን ታላቅ ደብር ነው። ስለዚህ ይሄ ሲሆንም አሁን ይሄን ቤተክርስቲያን እየሰራን እየወጣን እየወረድን ይሄ ህዝብ ክርስቲያን ሙሉ በሙሉ ያለውን ጉልበቱንም ገንዘቡንም መስዋዕት እያደረገ እዚህ ላይ እንገኛለን ማለት ነው። ስለዚህ አሁን በመገኘታችንም ይሄ ቤተክርስቲያን አሁን ላይ ከህዝቡም አቅም በላይ ስለሆነ ብዙ ማቴሪያልና ብዙ ድጋፍ ስላስፈለገ ለወገን ደራሹ ወገን ነውና የክርስቲያን ልጆች ሙሉ በሙሉ እንዲያግዙን ጥሪያችንን እናስተላልፋለን። እሺ፣ አሁን ግንቡን ጨርሰን ቆርቆሮ ላይ መግዣ መታገዝ ብዙ ነገር ስላለ እዚህ ላይ ስለደረስን 520 ሚስማር ወደ ባለ 12 4 ባኬጅ፣ ባለ 10 4 ባኬጅ፣ ባለ 9 4 ባኬጅ፣ ባለ 8 5 ባኬጅ እና ባለ ባርሜጣ 4 ባኬጅ ይሄ እንደሚያስፈልግ ያስፈልጋል የሚል ሐሳብ አለ። ሁላችሁም የክርስቲያን ወገኖች በሙሉ አንዳንድ ቆርቆሮ ወይም አንዳንድ ባኬጅ ምስባር ብታግዙን ለሁላችንም ጥሪያችንንና መልእክታችንን እናስተላልፋለን። ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ስለሚባል በዚህ
አንቀጽ አግዙ እንላለን። መንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ደብረ ቅዱስ ሚካኤል ኋላ ቅድም አባቶች እንደዘረዘሩት ታሪኩ የገዘፈ የራቀ ትውልድ የሚያውቀው ነው። ታዲያ ኋላ ቀር ሆኖ በስራው ደክሞ በጣም ዝቅተኛ ሆኖ በሳር ከዚያም ደግሞ ዝቅተኛ ሆኖ በቆርቆሮ ብዙ በማይደሰትበት ቦታ ላይ ውስጡ በአቧራ ያውም አሁን ልሾ የተደረገው በቅርብ ጊዜ ይሄ ብታየው ገደል በሚመስል ቦታ ያገት ቁልቁለት ነበር። ቤተክርስቲያኑም ከህዝቡ ራሱ ተውጭ መጥቶ እዚህም ያለው አካባቢው ለመሳም ቅሬታ እያለው ታሪክ እያለው ብዙ የብራና መጽሐፎች እያሉት ታሪኩ ታይነገርለት የቆየ ቤተክርስቲያን ዛሬ ደግሞ እድሉን ነው ገጥሞት ይሰራ እናንተን ካመጣ ለዚህ ደግሞ ታበቃን ይሄንን ቤተክርስቲያን ለማሰራት ተጀመረ እንጂ አላለቀም። አሁን እኛ ታላይ ጣራው እያል ቆርቆሮ እያል እናነብንባለን እንጂ ውስጡ ውጭው አሁን በእኛ አካባቢ አሸዋ የለ፣ ሲሚንቶ የለ፣ ሀብቶ የለ፣ ጉልበቱ የለ። የዚህ አካባቢ ህዝብ በተለይ እንዲያው በጣም በሚያሳዝን አለ ስንዴ አለ ገብስ በስቀር ሌላ ለውጥ የለው። ይሁንም ደግሞ ታሪኩን እንዲያው ያለችኝ በሸጬ ዶሮን ሸጬ ሰራዋለሁ በሚል ሰራሁት ነበር። ዛሬ እያባታውና እያዳገተው መጣ። እነሆ ዛሬ ተደረሳችሁለት ለኢትዮጵያ ህዝብ በደንብ እንድታስተዋውሉትና ለኢትዮጵያ ህዝብ ነግራችሁለት የተሻለ ነገር ገቢ አስገኝታችሁት በእንዲያው ተሰርቶ በአይናችን ማየት እንፈልጋለን። እሾ ያስፈልገዋል፣ ሸክላ ያስፈልገዋል። አስፈለገም እንዲያው በአማችን እንዲያው የኢትዮጵያ ህዝብ የሚያገዘን ከሆነ ውጭውን እምነ በረድም ያስፈልገዋል። ፖሊሱን ተውጠቃቀን ነገር ነው። በእውነት ይሄንን እናንተ በበጎ እንዳያችሁን ቅዱስ ሚካኤልም ከእናንተ ጋር ሆኖ ሀብቱን ለማሰባሰብ እሱ ይርዳልን። በእናንተ ይሄ በተሻለ ስራ ልታሰሩት መታችኋል የሚል ግምት አለኝ። አንተም ወንድም እግዚአብሔር ሀብትና ጉልበቱን ጤናህን እየሰጠህ እንድታሰራልን እንድትጠየቅልን ዘመድ እንድትሆነን ወገን እንድትሆነን እንጠይቃለን። አመሰግናለሁ። የዚህን ቤተ ክርስቲያን ችግር መግለጥ የምፈልገው ቤተ ክርስቲያኑ የገዛ ችግር በጣም አለበት። የተሰራበት ዘመነ መንግስት ሩቅ ነው። ከጊዜያ ጊዜ ጀምሮ አባቶቻችን የምንሰማው ነገር በመጀመሪያ ቆንጥር የሚባል ቦታ ላይ እንደነበረ ከዚህ አዲስ የጉር የሚባል ከዚያ ተነስቶ እዚህ አሁን አለበት ላይ በዚያ ጊዜ 7 አለቃ መክሮ ለአንዲት ሴትዮ 7 ዳውላ ሰጥቶ ይህን ስፍራ እንዳስመሰረተው ከዚያ በኋላ ያው በጭቃ ግንብ ተሰርቶ እንደቆየና 71 ላይ ፈርሶ 72 ላይ ተመልሶ ጣራ እንዲወጣ ሲደረግ ቆርቆሮ ሲሰራ ብዙ የአገር ሽማግሌዎች መክረውበት በህዝብ ጉልበት እንዲሁ በሌላም ሰው ድጋፍ ቤተክርስቲያኑ ተሰርቶ አሁን ጊዜ ላይ ደርሷል። አሁን ደግሞ ዛሬ ይህን ቤተክርስቲያን አፍርሰን በአዲስ ስርዓት እንጀምር ያው በህዝቡ ጥረትና አንዳንድ የጎረቤት ሀገር ባሉ ሰዎች እገዛ ህንጻውን ጠርበን አሁን ጊዜ ላይ አድርሰነዋል። ግንቡን ጨርሰን ጣራው ላይ ቆርቆሮ ላይ ስንደርስ በጣም የገንዘብ ጥረት ገጥሞናል። አጋዥ አጥተናል እና አሁን የምንፈልገው ነገር በተቻለ መጠን መቼም እንዲሁ እገዛ ስለሚያስፈልገን በተቻለ መጠን ታግዘን ይሄንን የቆርቆሮ መግዣና ሌላ የተለያየ ችግር አለው። ብዙ አሁን ድቅን ነው። መስኮቱ እንዲሁ ነው። ኮርኒስ መስሪያ የለውም። ሌላ የተለያየ ማአት ችግር ስላለ ይሄ ሁሉ አላጋዥ ስለማንጨርሰው መቼም እንድንታገዝ ነው አምረን የምንጠይቀው። በእግር 3 ሰዓት ያስከዳል ከተማው ወደዚህ ለመምጣት። እዚያ መኪና አይገባውም። ከመሃል ሜዳ እዚያ ወደዚያ 3 ሰዓት ወደዚህም ሲመለስ 3 ሰዓት ነው የሚያስከደው። ከዚያ ጥዶቹ 3 ናቸው። በስተጀርባ ያለው ጥድ እነዚህ በግለሰብ የተተከሉ ናቸው መጀመሪያ ላይና ይሄ ቤተክርስቲያኑ በአዲስ
ሲተከል እዶቹም በዚያው ዓመት ያው የሚባሉ አለቃ የነበሩ ሰው ናቸው የተከሉት እና እንደዚህ የነበረ ጥንታዊ የሆነ ቤተክርስቲያን እንደሆነ ነው የማውቀው። አቃቂቷ መገበሪያ ስትለቅም ወፉ አስቸገራት። ወፉ ባስቸገራት ጊዜ እንደ ቅዱስ ሚካኤል እንደ ሸለቸኝ እርዳኝ ማስረዳበት አንተ ምንድነው እንዴት ልሆን ብላ በነገረችው ጊዜ አቃቂቷ ወፉ መገበሪያው ዳር በሙሉ ረግፏል። ይህን ታሪክ አባቶቻችን አሁን ነግረውናል። ወፍ አርግዝ ሚካኤል ነው የሚባለው። አዲስ ሚካኤል መቶ 48 ይሆናል። በ1948 ዓመተ ምህረት ይህንን አቃቂቷ እነሆይ እታለማህ የተባሉት ለሚካኤል ነግረውት ወፉ ያስቸግራቸው አርግፎታል። ወደዚያው ረግፎ ታሪኩ ይሄ ይነገራል። ሁለተኛ ደግሞ አሁን ዓመተ ምህረቱ ትንሽ ጠፋ ይለኛል። ይሁን እንጂ እኛ በዲቁና በምንሰራ ጊዜ ይሄ ቤተክርስቲያን ዋንሱ ውስጡ እየገባ እያደረ አንድ መካኒክ መጥቶ ያ መካኒኩ ስራልን እባክህ ቢባል እሺ ብሎ ሳይጨርሰው ሄደ። ይህ ብሎ ህዝቡ አለቆችም እንደው ተመረሩ። በዚያ ምክንያት አዳሩን ዋንሱ በሙሉ ዙሪያውን ረግፎ ተገኝቷል። ሁለት ጊዜ ታሪክ ያሳየ ታቦት ነው። ቤተሰቦቼ ይህን ቤተክርስቲያን ለመርዳት ባላችሁ አቅም እንድትንቀሳቀሱ እለምናለሁ። እባካችሁ ልጆቼ፣ እባካችሁ ወገኖቼ